ተፈጥሮ ለሰው ልጅ ከሰጠቻቸው ድንቅ ስጦታዎች መካከል አንዱ የሆነው አስተናግድ ወይም ማይ ዘለፋ በውስጡ የያዛቸውን አስገራሚ የፈውስ ምስጢራት ዛሬ በጥቂቱ እናካፍላችኋለን። ለንቃተ ህሊና እና ለብሩህ አእምሮው ንቁ፣ ብሩህና ተፈላሳፊ ጥበበኛ እንዲሆን ይፈልጋሉ ወይ? የአስተናግድ ስሩን እና ቀዩን ፍሬ በሚገባ አድርቆ በመፍጨት በንጹህ ማር በጥብጦ በሃንድላ በመጠን መውሰድ ለአእምሮ መነቃቃትና ለንቃተ ህሊና መገንባት ድንቅ መፍትሄ ነው። ይህ ጥበብ በአባቶቻችን ዘንድ ለአእምሮ ብርሃንነት ሲጠቀሙበት የኖረ ምስክር ነው። ለወንዶች ጤና፣ የራስ መተማመንን ለመመለስ፣ ለተለያዩ ምክንያቶች ብልቱ ላነሰበት ወይም ለደከመበት ሰው ተፈጥሯዊ መፍትሄ ነው። የእሱን ስር በሚገባ አድርቆና ፈጭቶ በንጹህ የሎሚ ውሃ እየበጠበጡ ለተከታታይ 3 ቀናት ማታ ሲተኙ መቀባት ለውጥ የሚያመጣ ጥንታዊ ጥበብ ነው። የዝግጅት ሥርዓትና ቅድስና፣ እነዚህ እጽዋት ውጤታማ እንዲሆኑ ዝግጅታቸው ትልቅ ትኩረት ይሻል። በንጽህና እና በጸሎት መሆን አለበት። በዕፀ አንግስ ነግሶና ተቀድሶ ሲዘጋጅ ኃይሉ ፍጹም ይሆናል። ማሳሰቢያ፣ ጥንታዊ ጥበብ በጥንቃቄ ሊያዝ የሚገባ ድንቅ ቅርስ ነው። እባኮ ሲጠቀሙ በጥንቃቄ ይሁን። ለበለጠ መረጃ ሁልጊዜም ባለሙያ ማማከርዎን አይዘንጉ። ይህ ገና ጅምር ነው። በቀጣይ ይበልጥ ጥልቅ የሆኑ የጥበብ ምስጢራትን ይዘን እንድንቀርብ ትፈልጋላችሁ? በኮሜንት እፈልጋለን በሉን። ጥንታዊ ጥበብ፣ የጤና እና የጥበብ ምንጭ።